ወንድሜ ከአምስት ከሚቅሙ ሰዎች ጋር የምትውል ከሆነ ስድስተኛው ቃሚ አንተ መሆንህን አትጠራጠር። ከአምስት ሰነፍ ለመስራት ከመነሳሳት ይልቅ ሁሉን ነገር ኮምፕሌን ከሚያደርጉ ሰዎች ጋር የምትውል ከሆነ ስድስተኛው ኮምፕሌነር አንተ መሆንህን አትጠራጠር። አምስት ቁጭ ብለው የሆነ ነገር እንዲመጣላቸው ከሚጠብቁ ሰዎች ጋር የምትውል ከሆነ ስድስተኛው ቁጭ ብሎ ጠባቂ አንተ እንደምትሆን አትጠራጠር። አምስት ታታሪ ህይወታቸውን ለመለወጥ ቀን ከሌት ከሚለፉ ሰዎች ጋር የምትውል ከሆነ ስድስተኛው ታታሪ አንተ መሆንን አትጠራጠር። ምን ለማለት መሰለ? ከሁሉ ነገር በፊት ከማን ጋር ነው የምትውሉ? የምትውላቸው ሰዎች በአንተ ስኬት ውስጥ ሆነ ውድቀት ውስጥ ትልቅ ቦታ አላቸው። ስለዚህ ኢንቨስት ኢን ዮር ሰርክል ይባላል። ሰርክልህን ለአንተ የሚሆን ሰው ራሳችሁን እንድጠይቁ የምፈልገው ነገር በህይወቴ ምን እየተከናወነ ነው? የዛሬ የሆነ ያህል ዓመት ያስኩት ዲግሪ ነው ህይወቴን ሰስቴን አድርጎ እያቆየ ያለው ወይስ አሁን ላይ በየጊዜው እየተማርኩት ያለው ራሴ ላይ እየጨመርኩት ያለኋቸው ስኪሎች ናቸው ቫልዩን ከፍ ያደረጉት? የሆነ ቦታ በሄድ ጀጅ የምደረገው በቆየሁት ዓመት ነው ወይስ አክቹሊ ባገኘሁት ኤክስፔሪየንስ ነው? እኔ ከቁጥር በላይ ነኝ ወይ? የኔ ኤክስፔሪየንስ ከቁጥር በላይ ነው ወይ? በአንድ ዓመት ውስጥ ሰዎች 5 ዓመት የሚፈጅባቸውን ነገር ማሳካት ይችላልሁኝ ወይ? ሌላው ደግሞ ምን ያህል እየተቀየርኩ ነው ብላችሁ ታስባላችሁ? ምን ያህል ህይወታችሁ ላይ ለውጥ እየመጣ ነው? ምን ያህል ሀቢቶቻችሁ እየተቀየሩ ነው ወይስ አሁንም በድሮ ሀቢት ላይ ነው ያላችሁት? ቢካዝ የሆነ ጊዜ ላይ የሚያስደስቱ ነገሮች እድሜ ልካችን በሙሉ ሊያስደስቱን እንኳን አይገባም አይደለ? በቃ አንድ ስቴጅ ላይ ኢንጆይ ያደረግነውን ቀጣይ ስቴጅ ላይ እንተው እንችላለን። ዮናስ የዛሬ ዓመት ከምናምን 2 ዓመት ከምናምን በጣም ይጠጣ ነበረ። በደንብ ከጓደኞቹ ጋር ፈን ያደርግ ነበር። አሁን መጠጥ አቆሟል። እንዲህ አድርጉ እያልኩኝ አይደለም፣ ግን መለወጥ ስንችል በህይወታችን ሀቢቶቻችን ናቸው ሪፍሌክት የሚያደርገው። አዋላችን ነው እየተቀየረ የሚመጣው። ተመሳሳይ አዋል ተመሳሳይ ሀቢት ይዘን ህይወት ላይ ለውጥ ኤክስፔክት ልናደርግ አንችልም። ሰልፍ ሊደርሺፕ ራስን መምራት ስንል ብዙዎቻችን በቃ በትህትና ምለው ብዙዎቻችን ለሌሎች የምንጠቁማቸውን ጣቶቻችንን ቆም ብለን ራሳችንን ብንጠቁም ራሳችንን ብንፈትሽ ራሳችንን ብንመረምር በጣም ብዙን ክፍተት እኮ የምናገኘው እኛ ጋር ነው። ራስን መምራት ማለት መለስ ብሎ ራስን መመልከት፣ ራስን መገንዘብ፣ ከዛ ደግሞ በተገነዘብነው በተረዳነው ባየነው ልክ ደግሞ ራስን መስራት ነው። ራሱን ያልሰራ ሰው ሌሎችን ሊሰራ አይችልም። ራሱን ያላበቃ ሰው ሌሎችን ሊያበቃ አይችልም። 10ዎቹ ወይ 20ዎቹ ላይ እንደ ቀልድ የጀመርካቸውን መጥፎ ልማዶች ማቆም አለብህ። አንዳንዴ እርድና ይመስልሃል። ከሰዎች ጋር ለመመሳሰል ፋሽን ነው ብለህ የምትጀምራቸው መጥፎ ልማዶች አሉ። ዝም ብለህ ገንዘብ ማውጣት ይሆናል። ዝም ብለህ መዘነጥ፣ ስልክ ላይ ጊዜ ማጥፋት፣ ሶሻል ሚዲያ መጠቀም፣ ማጨስ፣ ለመመሳሰል ስትል መጠጣት፣ መቃም። በቃ የጀመርካቸው 10ዎቹ ወይ 20ዎቹ ላይ መጀመሪያ ላይ የጀመርካቸው መጥፎ ልማዶች ይኖራሉ። እነሱን ይዘህ ግን 30ን መሻገር የለብህም፣ ማቆም አለብህ። አንድ ነገር እንዳትረሱ፣ መብሰል ማለት ጊዜያዊ ደስታ የሚሰጠንን ነገር መቀነስ ማለት ነው። በቃ መጥፎ ልማዶች ጊዜያዊ ደስታ ነው የሚሰጡት። እዛው አጭሰህ እዛው ነው የምትደሰተው፣ እዛው ጠጥተህ እዛው ነው የምትደሰተው። ስፖርት ስትሰራ ግን እዛው አትደሰትም፣ እዛው አትቀየርም። ስፖርት ስትሰራ በአንድ ቀን አትቀየርም፣ ዓመታት ይፈጃል። አየህ፣ ጥሩ ነገሮች ቶሎ ለውጥ ላይሰጡ ይችላሉ። እነሱ ላይ አተኩር። ጊዜያዊ ደስታ የሚሰጡን አውቁ። ያኔ ነው የበሰልከው። ከ30 በፊት መጥፎ ልማዶችን ማቆም አለብህ። ብዙ ሰው መለወጥ፣ ማደግ፣ ከፍተኛ ደረጃ መድረስ ያስባል። ማሰብ ብቻ ግን በቂ አይደለም፣ ማቀድም ያስፈልጋል። ለምንድን ነው ይሄን ያልኩት? ለምሳሌ ነገ 10 ሚሊዮን ብር ብታገኝ ምን ታደርገዋለህ? እሱ ነው ጥያቄ። 100 ወይንም 1000 አይዲያ ይመጣብሃል ወይስ 1 2 ይበዛ 3 አይዲያ ይመጣል? 2-3 አይዲያ የሚመጣብህ ከሆነ ኦልሬዲ ፕሪፔርድ ነህ ማለት ነው። ስለዚህ ሁሌም ቢሆን በህይወታችን ረጅም ርቀት የላይፍ ጎል ሊኖረን ይገባል። ማቀድ አለ። ምንም ነገር ቢመጣ እሱን እንዴት ማኔጅ ማድረግ እንዳለብን ማወቅ አለብን አስቀድመን። ካለበለዚያ ድንገት የሚመጣ ነገር የሚያጠፋ ስለሚችል ማለት ነው። እኔ ግን መቼ ነው ከገንዘብ ጭንቀት የምገላገለው ብላችሁ እንደምታውቁ አስባለሁ፣ ብዙዎቻችን ስለምንል እና ግን የዚህ ጥያቄ መልስ ምንድን ነው የሚሆነው? ሚሊዮነር ወይ ቢሊዮነር መሆን ከሚያስፈልገኝ በላይ ገንዘብ መያዝ ይመስላችኋል? ሚሊዮነር የሆኑ ሰዎች ስለ ገንዘብ አይጨነቁም ማለት ነው? ስለ ገንዘብ የምንጨነቀው ገንዘብ በጣም አስጨናቂ ገዢ ስለሆነ ነው። እና ብዙዎቻችን ኪሳችን ያለው ሱሪያችን ላይ ሳይሆን ልባችን ላይ ነው። እና ብራችን የተቀመጠው ልባችን ላይ ነው። ስለዚህ መጀመሪያ ልናደርግ የሚገባው ብር ምን እንደሆነ ገብቶን ትክክለኛ ስፍራውን ካልሰጠነው በስተቀር ወይ ስላነሰ ወይ ስለበዛ ለዛ የነበራችሁ ጭንቀት አይጨምርም አይቀንስም።
የሰጣችሁት ስፍራ ግን ሰላማችሁን ይወስናል።